ሰላም ጤና ይስጥልኝ አድማጭና ተከታታዮች ዛሬ ግንቦት 8 ቀን 2018 ዓመተ ምህረት አዳዲስና ሰበር መረጃዎችን ይዤላችሁ መጥቻለሁ። ዋናዎቹን ላስደምጣችሁ። በትግራይ ክልል ውስጥ የሚታየው የፖለቲካ ትኩሳት አዲስና ያልተጠበቀ መልክ እየያዘ ነው። በቅርቡ የክልሉን ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደን በማባረር የስልጣን መሪነቱን የተረከቡት ዶክተር ደብረጽዮን ገብረ ሚካኤል ህወሓት ከፌደራል መንግስት ጋር አዲስ ድርድር በር ለመክፈት ሽማግሌዎችን ወደ 4 ኪሎ ቤተ መንግስት ለመላክ ሸርጉድ እያለ መሆኑ ተሰምቷል። እንዲሁም የ30 ዓመቱን ቆት ተፈቷል። ለደብረ ማርቆስ ከተማ ዳግም ልደት ሆኗል። ለብዙ ዓመታት በጉጉት ሲጠበቅ የነበረው የደብረ ማርቆስ አውሮፕላን ማረፊያ የመጀመሪያውን ታሪካዊ የሙከራ በረራ ዛሬ በታላቅ ስኬት አስተናግዷል። እንዲሁም አሜሪካ እያሽቆለቆለች ያለች ሀገር ናት በማለት ጂ ጂንፒንግ የተናገሩት 100% ትክክል ነው ሲሉ ዶናልድ ትራምፕ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ቤጂንግ ያደረጉት ባለ ጉብኝት ወቅት ባስተላለፉት መልእክት የቻይናው ፕሬዝዳንት ጂ ጂንፒንግ አሜሪካን እያሽቆለቆለች ያለች ሀገር ናት ሲሉ መግለጻቸው ሙሉ በሙሉ እውነት መሆኑን ገልጸዋል። በዝርዝር የምናየው ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ ወደ ምንየው ዝርዝር መረጃችን እንለፍ። ዛሬ ጧት የግብጽ ከፍተኛ ልኡካን ቡድን አስመራ መግባቱን ተከትሎ በቀጠናው ላይ የነበረው የፖለቲካ ጉጉት ከሰዓት በኋላ ወደ ተጨባጭ ስምምነት መሸጋገሩ ታውቋል። ኤርትራና ግብጽ በባህር መጓጓዣ ማሪታይም ዘርፍ አብሮ ለመስራት እጅግ ስትራቴጂክ በሆነው በቀይ ባህር አካባቢ ያለውን ደህንነትን በጋራ ኃላፊነት ለመጠበቅ የሚያስችለውን አዲስ ታሪካዊ ስምምነት በአስመራ ከተማ መፈራረማቸውን ኢጅፕት ቱዴይ በሰፊው ዘግቧል። ይህ በሁለቱ ሀገራት መካከል አዲስ ምዕራፍ ከፋች የተባለለት የፊርማ ስነ ስርዓት በኤርትራው ፕሬዝዳንት ኢሳያስ አፈወርቅና በግብጽ የውጭ ጉዳይ ሚኒስትር ባድር አብዲላቲ ፊት የተከናወነ ነው። ስምምነቱን የሁለቱን ሀገራት መንግስታት ወክለው የፈረሙት የኤርትራ ብሔራዊ ደህንነት ዋና ዳይሬክተር አብርሃ ካሳ እና የግብጽ ትራንስፖርት ሚኒስትር ካሚል አልወዚር እንደሆኑ ተገልጿል። አዲስ የተደረገው ይህ አብሮነት ውል በሁለቱ ሀገራት መካከል ያለውን የፖለቲካ ትስስር ይበልጥ ከማጥበቁም በላይ የወደፊት የንግድ ኢኮኖሚ ትብብራቸውን ወደ ላቀ ደረጃ ያሻግረዋል ተብሎ በሰፊው እየተነገረ ይገኛል። ይህ የቀይ ባህር ደህንነት ዙሪያ ያተኮረው የኤርትራና የግብጽ የጋራ ስምምነት በቀጠናው ላይ እየተፈጠረ ያለውን አዲስ የፖለቲካና የስትራቴጂክ አሰላል ይበልጥ ያረጋገጠ ሆኗል። በተለይም ከሰሞኑ የአስመራ ዲፕሎማሲ እንቅስቃሴ ጀርባ የነበሩት ግምቶች ወደ ተጨባጭ ስምምነት ማምራታቸው በአፍሪካ ቀንድ የኃይል ሚዛንና የባህር በር ሽኩቻ ላይ የራሱን የጎላ ተጽዕኖ እንደሚያሳድር ተንታኞች እየገለጹ ይገኛሉ። ወላኛው መረጃችን ስናልፍ የ30 ዓመት ናፍቆት ተፈቷል። ደብረ ማርቆስ ከተማ ዳግም ልደት ሆኗል። ዛሬ ለብዙ ዓመታት በጉጉት ሲጠበቅ የነበረው የደብረ ማርቆስ አውሮፕላን ማረፊያ የመጀመሪያ ታሪካዊ የሙከራ በረራ ዛሬ በታላቅ ስኬት አስተናግዷል። የመጀመሪያው መንገደኞች አውሮፕላን ማረፊያውን ሲረግጥ በስፍራው የነበሩ ነዋሪዎችም የሃይማኖት አባቶችና የሀገር ሽማግሌዎችም በታላቅ ደስታና በልታ ተቀብሏቸዋል። የደብረ ማርቆስ ከተማ ነዋሪ የአውሮፕላን ትራንስፖርት አገልግሎቱ እስከ 1988 ዓመት አገልግሎት ሲሰጥ ቢቆይም በተለያዩ ምክንያቶች ተቋርጦ መቆየቱንም አውስተዋል። ይህ አገልግሎት ከ30 ዓመት በኋላ መመለሱ ጥልቅ ደስታን እንደፈጠረላቸውም ተናግረዋል። የአውሮፕላን ትራንስፖርት አገልግሎቱ ሙከራ መጀመሩ ለደብረ ማርቆስና አካባቢ ማህበረሰብ ዳግም ልደት ነው ብለዋል። ይህ አውሮፕላን ማረፊያ ተራ የልማት ግንባታ ሳይሆን የደብረ ማርቆስና የአካባቢ ማህበረሰብ የዕለት ተዕለት ህይወት በቀጥታ የሚቀየር ነው ብለዋል። የአውሮፕላን መንገዱ አገልግሎት እንዲጀምር የረጅም ጊዜ ጥያቄ እንደነበርም አንስተዋል። አሁን ላይ ጥያቄዎች ሆነው ዛሬ ዳግም የሙከራ በረራ በማድረግ እጅግ መደሰታቸውን አንስተዋል። የግንባታ ስራው ተጠናቆ በቀጣይ መደበኛ በረራ ሲጀምር የትራንስፖርት የንግድና የኢንቨስትመንትና የቱሪዝም እንቅስቃሴውን በማነቃነቅ አይቴክ ሚና እንደሚጫወትም ተስፋ ማድረጋቸውን ነው ያነሱት። ቀደም ሲል ናዶች ወደ አዲስ አበባ ለመጓዝ አድካሚውንና አስፈሪውን የአባይ በረሃ መንገድ ለመሻገር ይገደዱ እንደነበር አውስተዋል። በዚህም ሳቢያ በርካታ ነፍሰ ጡር እናቶችና ጽኑ ህሙማን ለከፋ እንግልትና ለሞት ይዳረጉ እንደነበር በቁጭት አውስተዋል። የአውሮፕላን ትራንስፖርት አገልግሎት ሲጀምር እነዚህን ችግሮች በዘላቂነት ለመፍታት ከፍተኛ አስተዋጽኦ እንዳለውም ተናግረዋል። በሙከራ በረራ የፌዴራልና የክልል ከፍተኛ የስራ ኃላፊዎች እንዲሁም የደብረ ማርቆስ ከተማና አካባቢ ነዋሪዎች የተገኙ ሲሆን በቀጣይ እድሳቱ ተጠናቆ መደበኛ በረራውን እንደሚጀምርም ጠቁመዋል። ወደ ላይኛው ዝርዝር መረጃችን ስንሸጋገር በትግራይ ክልል ውስጥ የሚታየው የፖለቲካ ትኩሳት አዲስና ያልተጠበቀ መልክ እየያዘ መምጣቱ ታውቋል። በቅርቡ የክልሉን ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደን በማባረር የስልጣን መሪነቱን የተረከቡት ዶክተር ደብረጽዮን ገብረ ሚካኤል ህወሓት ከፌዴራል መንግስቱ ጋር አዲስ የድርድር መር ለመክፈት ሽማግሌዎችን ወደ 4 ኪሎ ቤተ መንግስት ለመላክ ሸርጉድ እያለ መሆኑ ተሰምቷል። የፌዴራል መንግስት እውቅና የነፈገውና ጠቅላይ ሚኒስትሩ በቅርቡ የሰጡትን ሹመት በኃይል የገለበጠው ይህ ቡድን አሁን ላይ አቋሙን በማለዘብ ለህወሓት ይቀርባሉ የተባሉ ታዋቂ ሰዎችን ከአዲስ አበባና ከመቀሌ እያሰባሰበ ነው ተብሏል። ዓላማውም ከፌዴራል መንግስቱ ጋር አብሮ ለመስራት የተቋረጡ በጀቶች እንዲለቀቁና ለቡድኑ ህጋዊ እውቅና እንዲሰጠው ለማግባባት ነው ተብሏል። ይህ ወደ እርቅና ድርድር የማዘንበል አዝማሚያ እየታየ ባለበት በአሁኑ በክልሉ ውስጥ የሚካሄዱት ሹምሽሮች ግን የእልህና የኃይል ፖለቲካ አሁንም ስር መስደዱን ያሳያሉ። የክልሉ ፖሊስ ኮሚሽን ተመለከተ የተደረገው የቅርብ ጊዜ ለውጥም ለዚህ ትልቅ ማሳያ ነው ተብሏል። ጀነራል ታደሰ ወረደ በቅርቡ የሾሙት ብርጋዴር ጀነራል ገብረ ዲላ አሁን በዶክተር ደብረጽዮን ቡድን አማካኝነት በአቶ የህድጎ ስዩም ተተክተዋል። ይህ ሹምሽር ብዙዎች ዘንድ የአንድ ወንጀለኛ በሌላኛው ወንጀለኛ የመተካት ያህል ተደርጎ እየተወሰደና የቡድኖችን መወጣጫ እንጂ የክልሉን የጸጥታ መዋቅር ለማሻሻል እየተደረገ እንዳልሆነ በስፋት እየተተቸ ይገኛል። ከዚህም በተጨማሪ ክልሉ ወደ ባሰ የጸጥታና የፖለቲካ ውጥረት ሊያመራ እንደሚችል የሚያሳዩ ምልክቶችም አሉ። ዶክተር ደብረጽዮን በክልሉ ውስጥ የአስቸኳይ ጊዜ አዋጅ
ሊያውጅ እንደሚችሉ የሚጠቁሙ መረጃዎች እየወጡ ነው። ይህ ስጋት ይበልጥ እያየለው የህወሓት ታጣቂዎች ቃል አቀባይ ገብረ ጻድቅ በሰጡ ጠንካራና ዛቻ አዘል መግለጫ ነው። ቃል አቀባዩ መንግስት ጥያቄዎቻችንን በልብ ማስተዋል ቢመልስ ይሻለዋል፣ መሬታቸውንና ተፈናቃዮችን አንመልስም የሚል ከሆነ ግን ራሳችንን ለመከላከል እንገደዳለን በማለት አስጠንቅቀዋል። አሁን ላይ ሊፈጠር የሚችለው ግጭት እንደ 2013 ጦርነት ቀላል እንደማይሆንና ውጤቱም የተለየ እንደሚሆን ዝተዋል። እነዚህ ክስተቶች የትግራይ ፖለቲካ ዕጣ ፈንታ እጅግ ውስብስብና አሳሳቢ ደረጃ ላይ ያደርሰውታል። በአንድ በኩል ከፌዴራል መንግስቱ ጋር ለመታረቅና እውቅና ለማግኘት ሽማግሌ መላክ ጥረት ሲያደርግ፣ በሌላ በኩል ደግሞ የለሽ ሹምሽር፣ አስቸኳይ ጊዜ አዋጅ ስጋትና የጦርነት ዛቻዎች ጎን ለጎን እየተሰሙ ነው። በመጨረሻ ወደምናየው ዝርዝር መረጃችን ስናልፍ አሜሪካ እያሽቆለቆለች ያለች ሀገር ናት በማለት ጂ ጂንፒንግ የተናገሩት 100% ትክክል ነው ሲሉ ዶናልድ ትራምፕም ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ቤጂንግ እያደረጉት ባለው ጉብኝት ወቅት ባስተላለፉት መልእክት የቻይናው ፕሬዝዳንት ሺ ጂንፒንግ አሜሪካን እያሽቆለቆለች ያለች ሀገር ናት ሲሉ መግለጻቸው ሙሉ በሙሉ እውነት መሆኑንም ገልጸዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩ ጽሑፍ ፕሬዝዳንት ጂ ጂንፒንግ አሜሪካን እያሽቆለቆለች ያለች ሀገር አድርገው የገለጹበት መንገድ 100% ትክክል ነው ብለዋል። ዶናልድ ትራምፕ ለዚህ የአሜሪካ መዳከም ቀጥተኛ ተጠያቂ የወቅቱ ፕሬዝዳንት ጆ ባይደን መሆናቸውንም በጽኑ ተችተዋል። እንደ ትራምፕ ገለጻ አሜሪካ በባይደን ስልጣን ዘመን ከፍተኛ ውድቀት ያስተናገደች በተከፈቱ ደንበሮች፣ በልዩነትና እኩልነት ፖሊሲዎች፣ በከፍተኛ የግብር ጫናና በሀገሪቱ ውስጥ በስፋት በተንሰራፋው ወንጀል ምክንያት ነው ብለዋል። በተቃራኒው የእሳቸው አስተዳደር አሜሪካን ወደ ማይታመን ከፍታና እድገት እየመራ መሆኑን የጠቀሱት ትራምፕ ለዚህም ማረጋገጫ የሚሆን የገበያ መረጋጋት፣ የስራ ዕድል ፈጠራ፣ የወታደራዊ ጥንካሬ ማደግና በቢሊዮኖች የሚቆጠሩ የኢንቨስትመንት ፍሰት መመዝገቡ ነው ሲሉ ተናግረዋል። በሌላ በኩል የቻይናው ፕሬዝዳንት ጂ ጂንፒንግ እያሽቆለቆለች ያለች ሀገር የሚለውን ኃይል ቃል አደባባይ አይናገሩም። በሁለቱ ሀያላን ሀገራት መካከል ስላለው ውጥረት ግን ጠንከር ያለ ማስጠንቀቂያ ሰጥተዋል። ፕሬዝዳንት ጂ ጂንፒንግ በንግግራቸው የቱሲዲደስ መጠመድ በሚባለው ታሪካዊ ክስተት ያነሱ ሲሆን ይህም አዲስ እያደገ የመጣ ኃይል ካለው ነባር ኃይል ጋር ወደ ጦርነት የማምራት ዝንባሌ የሚያሳይ ነው። አያይዘውም በተለይ በታይዋን ጉዳይ ዙሪያ ያለው አለመግባባት ካልተፈታ ነገሩ ተባብሶ ወደ ግጭት አልፎ ተርፎም ወደ ከፋ ጦርነት ሊያመራ እንደሚችል አሳስበዋል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጡ አዳዲስ መረጃን ይመስላል። በሌሎች መረጃዎች እመለሳለሁ። እስከዚያው ግን መልካም ጊዜ